በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳዊ የተሰኛችሁ የሕያው እግዚአብሔር ቤተሰቦች ሁላችሁ እንደምን አላችሁ? በያላችሁበት የእግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን ለበዓለ ጰራቅሊጦስ በሰላምና በጤና አደረሳችሁ። ጰራቅሊጦስ ከዘጠኙ የጌታችን አበይት በዓላት አንዱ ነው። በዓሉም የመንፈስ ቅዱስን ለቅዱሳን ሐዋርያት መውረድ የምናስብበት በዓል ነው። በቤተ ክርስቲያናችን አስተምህሮ መሰረት ዘመነ ጰራቅሊጦስ እየተባለ የሚጠራው ጌታችን ሞትን ድል አድርጎ ከተነሳበት ከ50ኛው ቀን ጀምሮ እስከ ሰኔ 17 ቀን ድረስ ያለውን ቤተ ክርስቲያናችን ዘመነ ጰራቅሊጦስ፣ የጰራቅሊጦስ ዘመን፣ የጰራቅሊጦስ ወቅት እያለች በልዩ ሁኔታ በድምቀት ታከብረዋለች። በእነዚህ ዕለታት በእነዚህ ሳምንታት የሚሰበከው ስብከት የሚዘመረው መዝሙር ሁሉ የመንፈስ ቅዱስን መውረድ፣ ትንሣኤን፣ ዕርገትን የተመለከተ ይሆናል ማለት ነው። በዕለቱ የሚዘመረው መዝሙርም ይትፌሳህ ሰማይ ወትትሐሰይ ምድር፣ ሰማይ ይደሰታል ምድርም ሐሴት ታደርጋለች በማለት ይጀምራል ማለት ነው። ጰራቅሊጦስ እንግዲህ የግሪክ ቃል ነው። በዕብራይስጥ ጰራቅሊጥ ይሉታል። ትርጓሜውም የሚያጸና፣ የሚያረጋጋ፣ የሚያበረታ ማለት ነው። በሌላም መንገድ ባለ 50 የትንሣኤ 50ኛ ቀን የዕርገት 10ኛ ቀን እየተባለ ይጠራል። ጰራቅሊጦስ በግዕዝ ደግሞ እንዲህ እየተባለ ይጠራል። ከሳቲ ምስጢር የሚገልጽ፣ ናዛዚ የሚያረጋጋ፣ የሚያጽናና፣ መጽኔ የሚያጸና የሚያበረታታ፣ መንጽሔ የሚያነጻ የሚቀድስ፣ መስተስሬ ኃጢአትን የሚያስተሰርይ፣ መስተፍሥሕ ደስ የሚያሰኝ ማለት ነው። ያዘኑትን ያረጋጋል፣ ያስደስታል፣ የደከሙትን ያበረታል፣ ሰማዕታትን ወደ ደም፣ መነኮሳትን ወደ ገዳም፣ ምእመናንን ወደ ቤተክርስቲያን ይወስዳል፣ ይቀሰቅሳል፣ ያበረታልና መንፈስ ቅዱስ አጽናኝ፣ አረጋጊ እየተባለ ይጠራል ማለት ነው። በዓሉ ጌታችን ኢየሱስ ክርስቶስ ከሞት በተነሳ በ50ኛው ቀን ካረገ በ10ኛው ቀን በቤተክርስቲያናችን በድምቀት የሚከበር ታላቅ በዓል ነው ማለት ነው። ጰራቅሊጦስ የመንፈስ ቅዱስ መጠሪያ ስሙ ነው። መንፈስ ቅዱስ ከሦስቱ አካላተ ሥላሴ አንዱ አካል ነው። አብ የራሱ አካል፣ ወልድ የራሱ አካል እንዳለ ሁሉ መንፈስ ቅዱስም እኔ ባየው ነው የራሱ አካል አለው። መንፈስ ቅዱስ በራሱ ለራሱ ሕይወት ሆኖ ለአብና ለወልድም ሕይወታቸው ነው ማለት ነው። ስለዚህ ጰራቅሊጦስ የመንፈስ ቅዱስ መጠሪያ ስም ነው ማለት ነው። በዓሉንም የመንፈስ ቅዱስ በዓል እያለች ቤተክርስቲያናችን ታከብረዋለች። ጥንተ ነገሩ እንዲህ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የክብር ባለቤት ትንሣኤና ሕይወት የሆነው ጌታ 3 መዓልት 3 ሌሊት በከርሰ መቃብር ካደረ በኋላ እሁድ በመንፈቀ ሌሊት በድንቅ ምስጢር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በሕቱም መቃብር ሞትን ድል አድርጎ ተነስቷል። የባሕርይ አምላክ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለሐዋርያት መጽሐፈ ኪዳንን ትምህርተ ኅቡዓትን ለ40 ቀናት በምድር ላይ እያስተማራቸው እንደቆየ ቅዱስ ሉቃስ በሐዋርያት ሥራ ጽፎ ልናገኘዋለን። እንዲህ ሲል የሐዋርያት ሥራ ምዕራፍ 1 ቁጥር 2 ላይ እንዲህ ይላል። 40 ቀን እየታያቸው ስለ እግዚአብሔርን መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው በማለት ለ40 ቀናት ያህል ጌታችን ኢየሱስ ክርስቶስ በምድር ላይ እንደቆየ ይናገራል። ሞትን ድል አድርጎ ከተነሳ በኋላ በምድር ላይ የቆየው ለ40 ቀናት እንደሆነ ከዚህ እንረዳለን ማለት ነው። በዚሁ በሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ጊዜም መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው በማለት ጌታችን ከማዕረጉ በፊት በተለያየ ቦታ እየተገለጸ ለቅዱሳን ሐዋርያት ኪዳንን ትምህርተ ኅቡዓትን እንዳስተማራቸው ይነገራል ማለት ነው። 3 ዓመት ከ3 ወር ያስተማረው ወንጌል ሲባል ከሞት ከተነሳ እስከሚያደርግበት ጊዜ ድረስ ያለውን ደግሞ ቤተክርስቲያናችን ኪዳን እያለች ትጠራዋለች። እስከ 30 ዓመቱ ድረስ ያለውን ደግሞ ታምር እያለች ቤተክርስቲያናችን ትጠራዋለች። ከደብረ ዘይት ከቤተፋጌ ከቢታንያ ማለት ነው ወደ ባሕርይ አባቱ ወደ ባሕርይ ሕይወቱ ወደ መንፈስ ቅዱስ በሚያደርግበት ሰዓት ለቅዱሳን ሐዋርያት አንድ የተስፋ ቃል ኪዳን ገብቶላቸዋል። እንዲህ ሲል ወአንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም፣ እናንተስ ከላይ ከአርያም ኃይልን እስከምትለብሱ ኃይሉን እስከምታገኙ ድረስ በኢየሩሳሌም ከተማ ቆዩ፣ በኢየሩሳሌም ከተማ ተቀመጡ ብሎ ቃል ገብቶላቸዋል፣ አደራ ሰጥቷቸዋል። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ
ተጽፎ እናገኘዋለን። እንግዲህ ቅዱሳን ሐዋርያት 3 ዓመት ከ3 ወር ከጌታችን እግር ስር ቁጭ ብለው ከዋለበት እየዋሉ ካደረበት እያደሩ ከዋለበት እየዋሉ የቃሉን ትምህርት የእጁን ታምራት ቢያዩም ቢሰሙም የተማሩትን ትምህርቱን የተደረገላቸው ታምራቱን የነገራቸውን ሁሉ የሚዘነጉ ይልቁንም መንፈስ ቅዱስ እስከሚሰራቸው መንፈስ ቅዱስ እስከሚያድርባቸው መንፈስ ቅዱስ እስከሚዋሃዳቸው ድረስ ፈሪዎች ነበሩ። ስለዚህ በመጀመሪያ ኃይል ካላገኙ በአሕዛብ በነገስታት በመኳንንት ፊት ምስክር መሆን ወንጌልን መስበክ አይቻላቸውም። ይልቁንም አሕዛብ ኃይል ቢያስበዙባቸው ሰይፍ ቢያሳዩአቸው ለእሳት ቢጥሏቸው ለአውሬ ቢጥሏቸው የተቤዣቸውን መድኃኒት የሆናቸውን ሕይወት የሆናቸውን ጌታ ይክዳሉና መንፈስ ቅዱስ እስከሚሰራቸው መንፈስ ቅዱስ እስከሚያድርባቸው መንፈስ ቅዱስ እስከሚዋሃዳቸው ድረስ በኢየሩሳሌም ከተማ ጸንተው እንዲቆዩ በኢየሩሳሌም ከተማ ጸንተው እንዲጠብቁ አደራ ሰጥቷቸዋል። ምክንያቱም መንፈስ ቅዱስ ካልሰራቸው መንፈስ ቅዱስ ካላበጃቸው መንፈስ ቅዱስ ካልተዋሃዳቸው በስተቀር ለመልካም ስራ መትጋት መከራንም መታገስ መቋቋም በፍጹም አይቻልም እና ይህን ኃይል እስከሚያገኙ ድረስ በኢየሩሳሌም ከተማ እንዲቆዩ ጌታችን ነግሯቸዋል። ወደ ዓለም ሁሉ ሂዱ ለፍጥረትም ሁሉ ወንጌሉን ሁሉ ስበኩ ብሎ ወንጌለ መንግስቱን ለዓለም እንዲሰብኩ ወደ ዓለም የሚያሰማራቸው መምህራን ደቀ መዛሙርት ናቸውና ለዚህ የሚበቃቸውን ስንቅ እስከሚይዙ እስከሚያገኙ ድረስ ከኢየሩሳሌም ከተማ እንዳይወጡ ጌታችን ኢየሱስ ክርስቶስ ነግሯቸዋል። አስቀድሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በመካከላቸው ሳለ ከእናንተ እሄዳለሁ ከእናንተ እለያለሁ ወደ አባቴም እሄዳለሁ እያለ ሲያስተምራቸው ሐዋርያት ይጨነቁ ነበርና እንዲህ ይላቸው ነበር። የሙት ልጆች ትሆኑ ዘንድ አልተዋችሁም ወደ እናንተም እመጣለሁ በማለት ወደ እነርሱ እንደሚመጣ ወደ ሁላችን እንደሚመጣ ሁላችንም እንደማይተው እስከ ዓለም ፍጻሜ ድረስ ከእነርሱ ጋር እንደሆነ ቃል ኪዳን ገብቶላቸዋል፣ አደራም ሰጥቷቸዋል። አስቀድሞ ሁለቱ ደቀ መዛሙርት ሉቃስና ቀሌዮጳ በሞቱና በስቅለቱ አዝነውና ተክሰው ከኢየሩሳሌም ከተማ ወጥተው ወደ ኤማሁስ በሚሄዱበት ሰዓት በመካከላቸው ተገኝቶ ጥርጣሬያቸውን አርቆ ከሙታን የሞተው ይልቁንም ከሙታን ተለይቶ የተነሳው ከሦስቱ አካል አንዱ አካል እግዚአብሔር ወልድ እርሱ እንደሆነ በማስረጃ ካስረዳቸው ከነገራቸው በኋላ ወደ ኢየሩሳሌም ከተማ እንዲመለሱ ካረጋቸው በኋላ ቅዱሳን ሐዋርያትም ጥርጣሬያቸውን እንዲያርቅላቸው ኃይል እንዲሆናቸው ብርታት እንዲሆናቸው ወንጌልን ለመስበክ ወንጌልን ለማስተማር በአሕዛብ በነገስታት ፊት ሳይፈሩ እንዲሰብኩ የሚያደርጋቸው ኃይል እስከሚያገኙ ድረስ በኢየሩሳሌም ከተማ ጸንተው እንዲጠብቁ አደራ ተሰጥቷቸዋል። ክቡር ሥጋውን የቆረሰባት ቅዱስ ደሙን ያፈሰሰባት ክብርት ትንሣኤውን የሰጠባት የገለጠባት ልዩ መካነ ድነት ልዩ ቦታ ናትና በእርሷ ጸንተው በእርሷ እንዲቆዩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አደራ ሰጥቷቸዋል። የተናገረውን የማይረሳውን ተስፋ የማይዘነጋ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት በተነሳ በ50ኛው ቀን ካረገ በ10ኛው ቀን የገባውን ሊፈጽም መንፈስ ቅዱስን ለቅዱሳን ሐዋርያት ልኮላቸዋል። በዚያን ጊዜ እንግዲህ ቅዱሳን ሐዋርያት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የነገራቸውን ትእዛዝ አክብረው በአንድ ልብ እመቤታችን ቅድስት ማርያም በመካከላቸው አድርገው ለጸሎት ይተጉ ነበር። እንዲህ ይላል ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ እንዲህ ብሎ ጽፎልናል። እነዚህ ሁሉ ከሴቶች ከኢየሱስ እናት ከማርያም ከወንድሞችም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። እንግዲህ እናታችን እመቤታችን ቅድስት ማርያምን እንደ ታቦት በመንበራ በመካከላቸው አድርገው በአንድ ልብ ሆነው ለጸሎት እየተጉ ባሉበት ሰዓት መንፈስ ቅዱስ በእሳት ላንቃ ወርዶ በእያንዳንዳቸው ላይ አደረ፣ ተዋሃዳቸው፣ አደረባቸው። በዚህም ሀብት ሰማያዊ እውቀት ሰማያዊ አገኙ፣ ተገለጠላቸው። አንድ ቋንቋ ያውቁ የነበሩ ቅዱሳን ሐዋርያት 71 ቋንቋ ተጨምሮላቸው በ72 ቋንቋ ዓለምን መስበክ ዓለምን ማስተማር ቻሉ። በአንድ ቀን ትምህርት 3000 ምዕመናንን ወደ ቤተ ክርስቲያን አንድነት ወደ ክርስቲያኖች ህብረት ጨመሩ። ከዚህ የተነሳ የቤተ ክርስቲያን የልደት ቀን እየተባለ ይጠራል። ጰራቅሊጦስ ቤተክርስቲያን ፍጹም የሆነ ልጆቿን የምትወልድበት ልጆቿን የምትባርክበት ልጆቿን የምታነጻበት ልጆቿን የምትቀድስበትን የመንፈስ ቅዱስን ኃይል ያገኘችበት የታደሰችበት ዕለት ስለሆነ ሐዋርያትም መንፈስ ቅዱስን ሲቀበሉ በአንድ ቀን ስብከት ብቻ 3000 ምዕመናንን ማስተማር ችለዋል ማለት ነው። ፍርሃን የነበሩ ጥበዋን ሆነዋል፣ ደፋሮች ሆነዋል። ለሃይማኖት፣ ለመልካም ስራ፣ ለበጎ ስራ፣ ለሰማዕትነት የሚደፍሩ የሚጨክኑ ሆነዋል። ፍርሃት፣ ጥርጥር፣ ክህደት ጠፋላቸው። ኀፍረት፣ ፍርሃት፣ ጥርጥር፣ ክህደት ጠፋላቸው። ደረታቸውን ለጦር አንገታቸውን ለሰይፍ ጀርባቸውን ለግርፋት የሚሰጡ
ሆነዋል ማለት ነው። ለምን? መንፈስ ቅዱስ ሲያድርባቸው፣ መንፈስ ቅዱስ ሲያበጃቸው፣ መንፈስ ቅዱስ ሲያጸናቸው ይህን ሁሉ ማድረግ ችለዋል ማለት ነው። ይህን ሁሉ ማድረግ ችለዋል ማለት ነው። መንፈስ ቅዱስ ወርዶ ከሰራቸው፣ መንፈስ ቅዱስ ወርዶ ካበጃቸው፣ መንፈስ ቅዱስ ከተዋሃዳቸው በኋላ ቅዱሳን ሐዋርያት ለሰማዕትነት ለመከራ እንኳ የማይበገሩ እስከ መስቀል ሞት ድረስ እንኳ የሚታመኑ ቁልቁል ለመቆረጥ በድንጋይ ለመወገር የማይፈሩ ወንጌልን ለመስበክ የማይጨነቁ በአሕዛብ በነገስታት ፊት በድፍረት የሚሰብኩ እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን እያሉ ወንጌልን በእምነት በትጋት እንዲሰብኩ ያደረጋቸው እንግዲህ መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ከሰራቸው በኋላ ጨው ሆነው አልጫውን ዓለም አጠፍተዋል። መንፈስ ቅዱስ ከተዋሃዳቸው በኋላ ሻማ ሆነው ጨለማውን ዓለም አብርተዋል። ቅዱሳን ሐዋርያት የመንፈስ ቅዱስን ጸጋ ሊቀበሉ የቻሉት እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በኢየሩሳሌም ከተማ ጸንተው በመቆየታቸው፣ ጸንተው በመጠበቃቸው ነው ማለት ነው። ዛሬም እንግዲህ እኛም ሁላችንም ቆዩ በተባልንበት ቦታ፣ ጽኑ በተባልንበት ቦታ ጸንተን የምንቆይ ከሆነ ኢየሩሳሌም በተባለች ቤተክርስቲያን ውስጥ እስከ መጨረሻው ሀቀታ ድረስ ታምነን የምንኖር ከሆነ ጌታችንና አምላካችን መድኃኒታችን ክርስቶስ ለቅዱሳን ሐዋርያት የገባውን ቃል የተሰጠውን ተስፋ እኛንም አይነሳንም። በሐዋርያት እግር ስር ከተተካን፣ በሐዋርያት ትምህርት ከኖር ለሐዋርያት የተሰጠው ሁሉ ለእኛም ይሰጠናል። ጌታችን እኛንም አይነሳንም። ስለዚህ ሐዋርያት ያገኙትን ለማግኘት፣ ሐዋርያት ከደረሱበት ለመድረስ፣ ሐዋርያት የሰሩትን መስራት፣ ሐዋርያት ባስተማሩት ትምህርት ጸንቶ መኖር፣ ሐዋርያት ያደረጉትን ነገር ሁሉ ማድረግ ይጠበቅብናል። ቅዱሳን ሐዋርያት የመንፈስ ቅዱስን ኃይል፣ የመንፈስ ቅዱስን ጸጋ ሊያገኙ የቻሉት ጸንታችሁ ቆዩ በተባሉበት ቦታ አደራቸውን ጠብቀው ጸንተው በመቆየታቸው ነው። ቅዱስ ጳውሎስ ጢሞቴዎስን ሲመክረው ልጄ ሆይ አደራህን ጠብቅ ይላል። አባቶቻችንም እንዲህ የሚል ብሂል አላቸው። ሰማይ ሩቅ አደራ ጥብቅ እያሉ የአደራን ታላቅነት የአደራን ክቡርነት ይናገራሉ። ይህንን የተሰጣቸውን አደራ ጠብቀው በመቆየታቸው ጌታችን ኢየሱስ ክርስቶስም የገባላቸውን ቃል ኪዳን ፈጽሞላቸዋል። ዛሬም ሁላችንም በኢየሩሳሌም ከተማ ጸንተን የምንቆይ፣ በኢየሩሳሌም ከተማ ጸንተን የምንኖር ከሆነ ለሐዋርያት የገባውን ቃል ጌታችን አምላካችን መድኃኒታችን ክርስቶስ ለሁላችንም ያደርግልናል፣ ለሁላችንም ይፈጽምልናል። እንዲህ ከሆነ ኢየሩሳሌም ማን ናት? ሐዋርያት ጸንተው እንዲኖሩባት፣ ሐዋርያት ጸንተው እንዲቆዩባት የተነገራቸው የተባለችው ኢየሩሳሌም ማን ናት ብለን ብናይ የመጀመሪያው ኢየሩሳሌም የተባለችው ቅድስት ቤተክርስቲያን ናት። ቤተክርስቲያን እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በከበረ ደሙ ፈሳሽነት የዋጃት ያስጌጣት፣ ክቡር ስሙ እንዲመሰገንባት፣ ስጋ ወደሙ እንዲፈተትባት የመረጣት ልዩ መካነ ድነት ልዩ ቦታ ናት ማለት ነው። ቤተክርስቲያን ምዕመናን የሚጾሙባት፣ የሚጸልዩባት፣ ንስሐ የሚገቡባት፣ የሚጠመቁባት፣ የሚቆርቡባት፣ ስጋውን ደሙን የሚቀበሉባት፣ ቃለ እግዚአብሔር የሚሰሙባት ልዩ ቦታ ናት እና በዚች ቦታ ጸንታችሁ ኑሩ፣ በዚች ቦታ ቆዩ ማለት ነው። ይህ ማለት በቤተክርስቲያን ጸንታችሁ ቆዩ፣ በቤተክርስቲያን ጸንታችሁ ኑሩ፣ በኢየሩሳሌም ከተማ ቆዩ ማለት ጌታችን ከቤተክርስቲያን ውጭ ከኢየሩሳሌም ውጭ አይገኝም፣ አይኖርም። በቤተክርስቲያን ብቻ ነው የሚገለጥ፣ ውስንነት አለበት ማለት አይደለም። እሱ ንጹሐ ባህሪ ነውና ከዓለም ግብር ከሥጋ ፈቃድ የተለየ ንጹሕ አምልኮ የሚፈጸምበትን ቦታ ስለሚሻ ከዓለም ግብር ለይቶ ቤተክርስቲያንን ልዩ መካነ ድነት አድርጓታል። ቤተክርስቲያንን ለይቷታል። ቤተክርስቲያንን ቀድሷታል። ስሙ እንዲመሰገንባት፣ ስጋው እንዲቆረስባት፣ ደሙ እንዲፈሰስባት ወዶ ፈቅዶ በማይናወጥ ጽኑ ዓለት ላይ የሲኦል ደጆችም አይችሏትም፣ አያሸንፏትም ብሎ ጌታችን ክርስቶስ በፈቃዱ መስርቷታል ማለት ነው። በይህች ቤተክርስቲያን ጸንቶ መኖር ያስፈልጋል። ስለዚህ ጌታችን ኢየሱስ ክርስቶስ ንጹሐ ባህሪ ስለሆነ ንጹሕ አምልኮ የሚፈጸምበትን ቦታ ስለሚሻ ነው እንጂ ከቤተክርስቲያን ውጭ ጌታችን አይገኝም፣ ከቤተክርስቲያን ውጭ ጌታችን አይገለጥም ለማለት እንዳልሆነ መረዳት ይኖርብናል ማለት ነው። ይህንንም የሚያስረዳን መጽሐፍ ቅዱስ ጌታ እንዲህ ይላል። በሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 15 እስከ 16 እንዲህ ይላል። በዚህ ስፍራ ስለሚጸለየው ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያዳምጣሉ። አሁንም እስከ ዘላለም ድረስ በዚያ ይኖሩ ዘንድ ይህን ቤት መርጫለሁ፣ ቀድሻለሁም። ዓይኖቼና ልቤ ዘወትር በዚያ ይኖሩ ዘንድ በማለት ቤተክርስቲያንን እንደለያት፣ ቤተክርስቲያንን እንደመረጣት፣ ቤተክርስቲያንን እንዳከበራት፣ ቤተክርስቲያንን እንደቀደሳት ራሱ ባለቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል ማለት ነው። ቅዱሳን ሐዋርያትንም ከኢየሩሳሌም ከተማ አትውጡ፣ በኢየሩሳሌም ከተማ ቆዩ ሲል ለመንፈስ ቅዱስ ተሰውሮት መንፈስ ቅዱስ ሳያገኛቸው የሚመለሱ ሆኖ አይደለም።
የተቀደሰን ነገር መልካም የሆነን ነገር በጎ የሆነን ነገር በተቀደሰ ቦታ ማግኘት በተቀደሰ ቦታ መስማት ልማድ ስለሆነ ስለሚገባም ነው በኢየሩሳሌም ከተማ ቆዩ የተባሉት እንጂ በሌላ ቦታ ቢሄዱ ከኢየሩሳሌም ቢወጡ ስለማያገኛቸው ስለሚሰወሩት አይደለም። መንፈስ ቅዱስ ምልኡ ነው። ከሦስቱ አካል አንዱ አካል እንደሆነ ሁሉ መንፈስ ቅዱስ ምልኡ ነው። በሁሉ ቦታ አለ፣ በሁሉ ቦታ ይኖራል። ስለዚህ ለሐዋርያት አይሰወሩትም። የተቀደሰን ነገር ግን በተቀደሰ ቦታ ማግኘት ልማድ ስለሆነ ስለሚገባ በኢየሩሳሌም ከተማ ጸንተው እንዲቆዩ ነግሯቸዋል። አንድም የክርስቲያኖች ሰውነት ቤተክርስቲያን ተብሎ ይጠራል። ይህንንም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 እስከ 17 እንዲህ ሲል ይነግረናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ በማለት የመንፈስ ቅዱስ ማደሪያ መሆናችንን ይናገራል። ስለዚህ የእያንዳንዱ የክርስቲያኖች ህብረት የእያንዳንዱ የክርስቲያኖች ሰውነት ቤተክርስቲያን ተብሎ ይጠራል ማለት ነው። በሌላም የክርስቲያኖች ህብረት የክርስቲያኖች አንድነት የምዕመናን ጉባኤ ቤተክርስቲያን ተብሎ ይጠራል። ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ ሁለትም ሶስትም ሆናችሁ በስሜ በምትሰባሰቡበት ሰዓት እኔ በመካከላችሁ እገኛለሁ በማለት ስብስባችን ህብረታችን ቤተክርስቲያን እንደሚባል ራሱ ባለቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ሐዋርያትም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በህብረት እየጸለዩ ባሉበት ሰዓት ነው መንፈስ ቅዱስ በእሳት ላንቃ በእያንዳንዳቸው ያደረባቸው በእያንዳንዳቸው የተዋደባቸው መንፈስ ቅዱስ የወረደላቸው በአንድ ልብ ሆነው እመቤታችን ቅድስት ማርያም በመካከላቸው አድርገው በህብረት እየጸለዩ ባለበት ሰዓት ነው መንፈስ ቅዱስ ሊያድርባቸው የቻለው። ዛሬም በአጸደ ቤተ ክርስቲያን የተሰበሰቡ በእምነትና በምግባር የጸኑ ችግርና መከራን የታገሱ በዲያብሎስ ፈተና ተሸንፈው በዓለም ፍቅር ተታለው ከኢየሩሳሌም ቤተክርስቲያን ያልወጡ ሁሉ የመንፈስ ቅዱስን ኃይል የመንፈስ ቅዱስን ጸጋ ይቀበላሉ ማለት ነው። ሰው ከቤተ ክርስቲያን ከራቀ ሰው ከቤተ ክርስቲያን ከወጣ ከመንፈስ ቅዱስ ይርቃል፣ ከመንፈስ ቅዱስ ይለያል። አሳ በባህር ውስጥ መኖር እንደሚችል ሁሉ ክርስቲያንም በቤተ ክርስቲያኑ ብቻ ነው ሊኖር የሚችለው። አሳ ከባህር ወጥቶ በየብስ መኖር እንደማይቻል ሁሉ ክርስቲያንም ከቤተ ክርስቲያን ወጥቶ በዓለም ይኖር ዘንድ ሕግ አልተሰራለትም፣ አልተፈቀደለትም። ያ ማለት ሁሉም መንኖ ገዳም መግባት መቻል አለበት ማለት ሳይሆን የዓለምን ፈቃዷን የዓለምን ጠባዩን ሳይመስል በዓለም እየኖረ ሰማያዊ ሕይወትን እየኖረ በዓለም እየኖረ ሰማያዊ ሕይወትን እየተመኘ ሰማያዊ ሕይወትን እየናፈቀ መኖር መቻል አለበት ማለት ነው። ከቤተክርስቲያን ከራቀ ከቤተክርስቲያን ከወጣ ከመንፈስ ቅዱስ ይለያል። መንፈስ ቅዱስ ከተለየው ደግሞ ለመልካም ስራ ለበጎ ስራ አይተጋም፣ ለበጎ ስራ አይበረታም ማለት ነው። ስለዚህ ለመልካም ስራ የሚያተገው ለመልካም ስራ የሚያበረታው አይታትን ወደ ደም የሚወስደው መነኮሳትን ወደ ገዳም የሚወስደው ምዕመናንን ወደ ቤተክርስቲያን እንዲበረቱ እንዲሄዱ እንዲያጸኑ የሚያደርገው ጸጋ መንፈስ ቅዱስ ሲያድርበት ነው ማለት ነው። ከቤተክርስቲያን የተለየ ሰው ይጠወልጋል። ከቤተክርስቲያን የተለየ ሰው አንድ ቅርንጫፍ ሕይወት ሊኖረው የሚችለው ከግንዱ ጋር ከኖረ ብቻ ነው። ከግንዱ የተለየ ቅርንጫፍ ይደርቃል፣ ይሞታል። ስለዚህ እኔ ወይን ግንድ ነኝ እናንተ ደግሞ ቅርንጫፎች ናችሁ ብሎ ጌታ እንደነገረን እኛ ቅርንጫፎች ነን። ከወይኑ ግንድ ጋር መኖር ያስፈልጋል። ከወይኑ ግንድ ከተለየን ወዲያውኑ እንሞታለን፣ እንጠወልጋለን። የጠወለገ ነገር ይደርቃል፣ የደረቀ ነገር ወደ እሳት ይጣላል። እኛም ከቤተክርስቲያን የምንርቅ ከቤተክርስቲያን የምንወጣ ከሆነ ከመንፈስ ቅዱስ እንለያለን። መንፈስ ቅዱስ ከኛ ሲለይ ደግሞ መንፈሳዊ ስራ ለመስራት እንቸግራለን። ለመንፈሳዊ ስራ ለበጎ ስራ ለመልካም ስራ አንተጋም ማለት ነው። ስለዚህ በቤተክርስቲያን ጸንቶ መኖር ያስፈልጋል። ይህንን በተመለከተ አትናቴዎስ ሐዋርያዊ እንዲህ ይላል። እግሮቻችሁ በብረት ችንካር እንደተተነከሉ እንደ ጽኑ አምዶች ሆናችሁ ትኖሩ ዘንድ እነግራችኋለሁ በማለት በቤተክርስቲያን ጸንተን መኖር ያለብን መሆኑን ይናገራል። ቅዱስ ቄርሎስም ይህንን በተመለከተ ሲናገር ከቤተ ክርስቲያን መለየት ከቤተ ክርስቲያን መውጣት በምንም አይነት መንገድ ይሁን መንፈሳዊ ሞት መሆኑን ሲያስረዳ ከቤተ ክርስቲያን በኑፋቄ በክህደት ወይም በሌላ ምክንያት መለየት መንፈሳዊ ሞት መሆኑን በሚገባ እንገነዘባለን። ለእኛ ከቤተ ክርስቲያን ውጭ የሆነ ምንም አይነት ክርስትና የለም። ቤተ ክርስቲያን የክርስቶስ አካሉ ናትና ከአካሉ መለየት ማለት ፈጽሞ መሞት ማለት ነው ይላል። ስለዚህ ቅርንጫፉ ሕይወት ሊኖረው የሚችለው ከግንዱ ጋር እስከኖረ ድረስ ወይም ከግንዱ ጋር ከኖረ ብቻ ነው ሕይወት ሊኖረው የሚችለው። ክርስቲያንም ሕይወት ሊኖረው የሚችለው በቤተ ክርስቲያን ሲኖርና ቤተ ክርስቲያን የምታዘውን ሁሉ ማድረግ መፈጸም ሲችል ነው እንጂ ቤተ ክርስቲያን ውስጥ ስለኖረ ብቻ የእግዚአብሔር ሰው ነው
ተብሎ ድምዳሜ ሊሰጠው አይችልም። ቤተክርስቲያን የምታዘውን ሊያደርግ ሊፈጽም ይገባል። እንደ ቤተክርስቲያን ሕግ እንደ ቤተክርስቲያን ስርዓትና እምነት መኖር ይጠበቅበታል ማለት ነው። ነቢየ እግዚአብሔር ቅዱስ ዳዊት በቤተክርስቲያን ስለመኖር እንዲህ ይላል በመዝሙር 83 ቁጥር 10 ላይ በኃጥአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ ይላል። እንግዲህ ገናናው ዳዊት በዛ በተንጣለለው በሚያምረው ውብ በሆነው ቤተ መንግስት ውስጥ የሚኖረው ነቢየ እግዚአብሔር ቅዱስ ዳዊት በዚያ ከመኖር ይልቅ በኃጥአን ድንኳን መቀመጥን መርጧል። በኃጥአን ድንኳን መጣልን መርጧል። ለምን? በዛ የተሻለ ነውና። በመዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ ወደ በማለት ከሁሉ ነገር የተሻለው ከሁሉ ነገር ያማረው ከሁሉ ነገር የተዋበው ወደ ቤተ እግዚአብሔር መሄድ በቤተ እግዚአብሔር መኖር እንደሆነ ከቅዱስ ዳዊትም እንማራለን። ይህንንም ቅዱስ ቄርሎስ እንዲህ ብሎ ያጸነዋል። የቅድስት ቤተክርስቲያን በሮች ዘወትር የተከፈቱ ናቸውና ወደ እርሷ እንፋጠን። ቤተክርስቲያን ከነገርናት ሸክማችንን ሁሉ ትሸከምልናለች፣ ልባችን በደስታና በቅድስና እንዲሞላ ታደርጋለች በማለት ቤተክርስቲያናችን የምህረት አደባባይ የጸጋው ግምጃ ቤት ስለሆነች ሸክማችንን የምትሸከም መከራችንን የምታቅል ችግራችንን የምትፈታ ቋጠሯችንን የምትፈታ እንደሆነች ከዚህ እንረዳለን ማለት ነው። ስለዚህ እንዲህ ከሆነ ደግሞ ወደ ቤተክርስቲያን መጥቶ ለቤተክርስቲያን መንገር ያስፈልጋል ማለት ነው። ያለ ቤተክርስቲያን ኑሮ ያለ ቤተክርስቲያን እምነትና ስርዓት ያለ ቤተክርስቲያን ትምህርትና ቅድስና አይገኝም። ስለዚህ በእግዚአብሔር ታምኖ በቤቱ ጸንቶ መኖር የክርስቲያኖች ሁሉ ግዴታ ነው። ቅዱስ ዳዊት በመዝሙር 26 ቁጥር 4 ላይ ምንድነው የሚለው? እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ መቅደሱንም እመለከት ዘንድ። የክርስቲያኖች ምኞት እንዲህ ሊሆን እንደሚገባ ከቅዱስ ዳዊት እንማራለን። ቅዱስ ዳዊት ገናና ንጉስ ነው። እስራኤልን ለ40 ዘመን ገዝቷል። የተንጣለለ ደስ የሚል ቤተ መንግስት አለው። እግዚአብሔር የለመነው ልመና ግን በቤተ መንግስቴ በንግስናዬ እኖር ዘንድ ንጉስ እንደሆንኩ እንደተሾምኩ እንደተሸለምኩ እኖር ዘንድ አይደለም ያለው። ቅዱስ ዳዊት የለመነው ልመና ምንድነው? በእግዚአብሔር ቤት እኖር ዘንድ መረጥኩ፣ መቅደሱንም እመለከት ዘንድ። በቃ እግዚአብሔርን ልንለምነው የሚገባ ልመና እስከ መጨረሻዋ ህቅታ ድረስ ልዩ ሶስትነት በማመን ጸንተን እንድንኖር እግሮቻችን በብረት ስካር እንደተቸነከሩ እንደ ጽኑ አምዶች ጸንተው በቤተ ክርስቲያን ይኖሩ ዘንድ እግዚአብሔርን ዘወትር መጠየቅ እግዚአብሔርን መለመን ያስፈልጋል ማለት ነው። ቅዱስ ቄርሎስ አሁንም ይህንን በተመለከተ ምንድን ነው የሚለው? ቤተ ክርስቲያን የህይወት በር ናት። ማንም ሰው ከዚህ የህይወት ግብዣ ይጠጣ። ቅዱሳን ሐዋርያት እንደከበረ ወርቅ እውነትን ሁሉ አስቀምጠዋልና ከቤተ ክርስቲያን ይህ እውነት እየተገኘ ሳለ ሰው ከሌላ መዝገብ እውነትን መፈለግ የለበትም በማለት ቤተ ክርስቲያን የምህረት አደባባይ፣ የሰላም አውድማ፣ የምህረት አውድማ፣ የጸጋው ግምጃ ቤት፣ የእውነት መፍለቂያ እንደሆነች ይናገራል። ስለዚህ ከቤተ ክርስቲያን ሳይነቅሉ፣ ከቤተ ክርስቲያን ሳይርቁ፣ ከቤተ ክርስቲያን ሳይጠፉ በችግርና በመከራ በመራብና በመጠማት በማግኘትና በማጣት በመደሰትና በመከፋት በጊዜውም ያለ ጊዜው እስከ መጨረሻው ድረስ በቤተ ክርስቲያን ጸንተው የሚኖሩ ሰዎች ሁሉ የመንፈስ ቅዱስን ኃይል ይቀበላሉ፣ የክብርን አክሊል ይቀዳጃሉ ማለት ነው። ስለዚህ ቤተ ክርስቲያን ብንጠፋ መገኛችን፣ ብንውደቅ መነሻችን፣ ብናጣ ማግኛችን፣ ብንራቆት መልበሻችን ናትና ዘወትር በእሷ ጸንተን መኖር ይጠበቅብናል። ሌላው ሁለተኛው ኢየሩሳሌም የተባለችው እናታችን እመቤታችን ቅድስት ድንግል ማርያም ናት። መጽሐፍ ቅዱስ እናታችን እመቤታችን ቅድስት ድንግል ማርያምን በኢየሩሳሌም አንጻር በብዙ መንገድ ድንቅ በሆነ ነገር ተናግሮላታል፣ ያመሰግናታል። ቅዱስ ኤፍሬም ሶርያዊ በረቡዕ ውዳሴ ማርያም ላይ ዛቲ ኢየሩሳሌም ሀገሮሙ ለነቢያት፣ የነቢያት ሀገራቸው ይህች ኢየሩሳሌም እመቤታችን ናት በማለት አማናዊቷ ኢየሩሳሌም እናታችን እመቤታችን ቅድስት ድንግል ማርያም እንደሆነች ይናገራል። ቅዱሳን ነቢያት ሐዋርያትም ይህን በተመለከተ በሰፊው ተናግረውላታል። እነ ቅዱስ ኢሳይያስ እነ ቅዱስ ዳዊት ይህን በተመለከተ እንዲህ ብለዋል። ቅዱስ ዳዊት በመዝሙር 47 ቁጥር 2 ላይ የምድር ሁሉ ደስታ በጽዮን ተራራ ነው፣ እርሱም የታላቁ ንጉሥ ከተማ ነው ይላል። ይህ ምንባብ በጥሬው ሲወሰድ የንጉሥ ዳዊትን ከተማ ኢየሩሳሌምን ለመግለጥ ቢሆንም ለፍጻሜው ግን ጌታችንና አምላካችን መድኃኒታችን ክርስቶስ በኢየሩሳሌም ከተማ መገለጡን፣ ማስተማሩን፣ መስበኩን፣ መሞቱን፣ መሰቀሉን፣ ከሙታን ተለይቶ መነሳቱን ያመለክታል። አንድም እናታችን በእመቤታችን ቅድስት ማርያም በአጭር ቁመት በጠባብ ደረት በተወስኖ 9 ወር ከ5 ቀን በማጸኗ የቻለችው አማናዊቷ እውነተኛይቷ የእግዚአብሔር ከተማ እርሷ እንደሆነች ይናገራል።
ቅዱስ ዳዊትም የእግዚአብሔር ከተማ የእግዚአብሔር ሀገር ወይ በአንቺ የተደረገው ነገር ድንቅ ነው፣ የሚደንቅ ነው፣ ልዩ ነው እያለ ማኅደረ መለኮት የመለኮት ማደሪያ የእግዚአብሔር ማደሪያ አማናዊ ዙፋኑ በስጋ የተገለጠባት እናታችን እመቤታችን ቅድስት ድንግል ማርያም እንደሆነች ይናገራል ማለት ነው። ጌታችንና አምላካችን መድኃኒታችን ክርስቶስ ቅዱሳን ሐዋርያትንም በኢየሩሳሌም ከተማ ቆዩ፣ በኢየሩሳሌም ከተማ ጽኑ ማለቱ እመቤታችን ቅድስት ድንግል ማርያምን ያዙ፣ ከእርሷ ጋር ኑሩ ማለቱ እንደሆነ ግልጽ ነው። ይህንንም መሰረት አድርገው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ለጸሎት እየተጉ ሳሉ ሰዓት በመካከላቸው ይዘዋት ወደ እግዚአብሔር በሚማልዱበት ወደ እግዚአብሔር በሚጠይቁበት ሰዓት የመንፈስ ቅዱስን ኃይል የመንፈስ ቅዱስን ጸጋ ሊቀበሉ ችለዋል ማለት ነው። ዓለምን ዕጣ በዕጣ ተከፋፍለው ወንጌልን ለመስበክ ሲሰማሩ እመቤታችን ቅድስት ማርያምን በልባቸው ጽላት ይዘዋት ይዞሩ ነበር። ተድላ ደስታቸው፣ ሞገሳቸው፣ ክብራቸው፣ የስብከታቸው ጣዕም እመቤታችን ቅድስት ማርያም ነበረች። ስለዚህ ያለ እርሷ ሁሉ ነገር ባዶ ነው። ያለ እርሷ ሁሉ ነገር የለም። እርሷ ባለችበት ሁሉም ነገር አለና እርሷን በልባቸው ጽላት ይዘው ይዞሩ ነበር። እርሷን ሲይዙ ጌታን ይይዛሉ። እርሷን ሲያዩ ጌታን ያያሉ። በእርሷ ጌታን እናይባታለን። በእርሷ ጌታን እንመለከትባታለን። የጌታ እናቱ፣ የአምላክ እናቱ፣ የፈጣሪ እናቱ እሷን አምላክ ወላዲተ አምላክ ስንል እርሱን አምላክ ወልደ አምላክ እንላለን። ወልደ ማርያም ወልደ አብ በመለኮት ወልደ ማርያም በትስብእቱ ብለን እናምናለን። ስለዚህ እመቤታችን ያዙ ማለት ነው። የሰው ልጅ በጥፋቱ እናትም አባትም አጥቷል ማለት ነው። እንደ አባት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግማዊ አዳም ተብሎ የአዳም ካሳ ተብሎ እንደ አባት ጌታችንና አምላካችን መድኃኒታችን ክርስቶስ ካሳ ሆኖ ተሰጥቶን አባት ሆኖናል። እንደ እናት እናታችን እመቤታችን ቅድስት ማርያም ዳግማዊቷ ሔዋን አዲሲቷ ሔዋን የሔዋን ካሳ ተብላ እናት ሆና ተሰጥታናለች። ለሁላችንም የመስቀል ስር ያደራ የስጦታ እናት ሆና ተሰጥታናለች። በዮሐንስ አንፃር እኛ ሁላችንም ልጆቿ ሆነን ተሰጥተናል። በዮሐንስ አንፃር ለሁላችንም ደግሞ እናት ሆና ተሰጥታናለች። የፈጣሪ እናት ስትሆን የፍጡራን ሁሉ እናት ሆናለች። ፈጣሪ ልጇ የሆነላት ጌታዋ አምላኳ ልጇ የሆነላት ሲሆን እኛ ደግሞ በጸጋ ሁላችንም ልጆቿ ሆነን ተሰጥተናል። ስለዚህ ወደ እርሷ ስንማፀን፣ ወደ እርሷ ስንማልድ፣ ወደ እርሷ ስንጠይቅ የጎደለው ይሞላልናል፣ የጎበጠው ይቀናልናል፣ የተከዘው ይጽናናል፣ ያዘነው ይጽናናል፣ የጎደለው ሁሉ ይሞላል። ፍርሃት፣ ጭንቀት፣ ጥርጥር፣ ክህደት ሁሉ ይጠፋል። ስለዚህ እርሷን መያዝ እርሷን ማመን እማምላክ ወላዲተ አምላክ ብሎ መቀበል ክርስቲያናዊ ግዴታ ነው ማለት ነው። ምክንያቱም እናታችን እመቤታችን ቅድስት ድንግል ማርያም በጸሎታችን ብዛት በቅድስናችን ብቃት ያገኘናት እናት ሳትሆን ስለምታስፈልገን ምርኩዝ ትሆነን ዘንድ ለደካሞች ምርኩዝ ድጋፍ ትሆነን ዘንድ የተሰጠችን እናት ነው። ወደ ጌታ ታደርሰን ወደ መንግስቱ ታደርሰን ዘንድ የተሰጠችን መሰላል ሆና ወደ ጌታ ታደርሰን ዘንድ የተሰጠችን ሰዋስወ ወርቅ ሆና የተሰጠችን እናታችን እመቤታችን ቅድስት ድንግል ማርያም ናት። ጎርጎርዮስ ዘንዚናዙ እንዲህ ይላል። የእናታችን የእመቤታችን የቅድስት ማርያምን የአምላክ እናትነት በትክክል የማይምንና የማይቀበል ሰው ቢኖር ከአምላካዊ ጸጋ እድል ፈንታ ጽዋ ተርታ የለውምና እማምላክ ወላዲተ አምላክ ብለህ እመን ይላል። ስለዚህ እርሱን አምላክ ወልደ አምላክ ለማለት እርሷን ወላዲተ አምላክ የአምላክ እናት ማለት ይጠበቃል። እርሷን ሳያከብሩ ልጅን ማክበር፣ እርሷን ሳይወዱ ልጅን መውደድ፣ ለእርሷ የሚገባውን ነገር ሳያደርጉ ለልጇ ማድረግ ተገቢነት የለውም ማለት ነው። እርሷን ማወቅ ያስፈልጋል። እርሷን ማክበር ያስፈልጋል። የሚገባውን የአክብሮት ስግደት ለእርሷ ልንሰጥ ይገባል። እናቱን ስናከብር ልጇን እናከብራለን። እርሷን ሳናከብር ልጇን ልናከብር አንችልም። እናቱን እየናቀን ከልጁ የሚገኘውን ጸጋ፣ ከልጁ የሚገኘውን ሀብት፣ ከልጇ የሚገኘውን በረከት ሁሉ ልናገኝ አንችልም። ማንም ቢሆን እናቱን እየናቁ አንተን አከብርሃለሁ፣ አንተን እወድሃለሁ ቢሉት ማንም ቢሆን ሊቀበል አይችልም። እኛ ሰዎች እንኳን ልናደርገው አንችልም። ስለዚህ የፈጣሪ እናት፣ የአምላክ እናት፣ የጌታ እናት ብለን ልናከብራት ይገባል ማለት ነው። አለዛ ከአምላካዊ ጸጋ እድል ፈንታ ጽዋ ተርታ አይኖረንም። የእግዚአብሔርን መንግስት ልንወርስ የምንችለው በእርሷ በኩል ነው። በእርሷ በኩል ነው ማለት በእርሷ አማላጅነት ልጄ ወይ ወዳጄ ወይ ማርልኝ ይቅር በልልኝ ስትለው የእናት ልመና ፊት አያስመልስም አንገት አያስቀልስም እና ምሬልሻለሁ ይቅር በልልሻለሁ ብሎ ወደ ገነት ወደ መንግስተ ሰማያት እንድንገባ ያደርገናል ማለት ነው። ስለዚህ መልካም ስራ እየሰራን በጎ ስራ እየሰራን እርሷን ሰአሊ ለነ ቅድስት የጌታዬ እናት የፈጣሪ እናት አማልጂ ብለን ወደ እርሷ መማለድ ወደ እርሷ መጠየቅ ያስፈልጋል ማለት ነው። አንዳንዶቹ
እርሷን የጎዱ መስሏቸው በድፍረት የትዕቢት ቃል ሲናገሩባት መንፈሰ ጽርበት አድሮባቸው የስድብ ቃልን ሲናገሩባት እናያለን፣ እንሰማለን፣ እንመለከታለን። ዳሩ ግን ራሳቸውን ከመጉዳት በስተቀር ከክብሯ አንዲትም ነገር ሊቀንሱባት የሚቻላቸው ነገር የለም። የአምላክ እናት ከመሆን በላይ የጌታ እናት ከመሆን በላይ የፈጣሪ እናት ከመሆን በላይ ሌላ ክብር አያሻትም። ብናከብራት እንከበራለን፣ ብናመሰግናት እንመሰገናለን። የሚቀርብን ለእኛ ነው፣ ለእርሷ የሚቀርባት ነገር የለም። እርሷ አንዴ የፈጣሪ እናት ናት፣ እርሷ የጌታ እናት ናት፣ እርሷ የአምላክ እናት ናት፣ እርሷ ማኅደረ ነች። የፈጣሪ እናት ከመሆን በላይ ሌላ ምንም አይነት ክብር የለም። የመጀመሪያውም የመጨረሻውም ትልቁ ክብሯ የጌታ እናት የፈጣሪ እናት ነው። ልጇ ፈጣሪ የሆነላት፣ ልጇ አምላክ የሆነላት፣ ልጇ ጌታ የሆነላት፣ ጌታዋ ልጅ የሆነላት፣ አምላኳ ፈጣሪዋ ልጅ የሆነላት፣ ልጇን ፈጣሪ ሆይ ብላ የምትጠራ ፈጣሪዋን ደግሞ ልጅ ሆይ ብላ የምትጠራ ብቸኛዋ እናት እመቤታችን ቅድስት ማርያም ናት። ከዚህ በላይ ክብር፣ ከዚህ በላይ ሞገስ፣ ከዚህ በላይ ጸጋ የለም። ስለዚህ ብናከብራት የምንከበረው እኛ ነን፣ ብናመሰግናት የምንመሰግነው እኛ ነን፣ ብናወድሳት የምንወደሰው እኛ ነን። ለእኛ ይቀርብናል እንጂ ለእርሷ የሚቀርባት ነገር የለም። እኛ እናታችን አይደለሽም ብናት ለእርሷ ፈጣሪዋ ልጇ የሆነላት ናት። ስለዚህ ከዚህ በላይ ሌላ ምንም አያስፈልጋትም። ከዚህ በላይ ሌላ ምንም አያሻትም። ስለዚህ እናቴ ሆይ ብንላት ልጅ ሆይ ብላ ወደ ፈጣሪዋ ወደ ጌታዋ ወደ ኢየሱስ ክርስቶስ ታማልደናለች፣ ታስታርቀናለች፣ ታቀርበናለች። ስለዚህ እርሷን ማምላክ ወላዲተ አምላክ ብለን ማመን ያስፈልጋል ማለት ነው። ስለዚህ ዛሬም ቢሆን እመቤታችን ቅድስት ማርያምን ፍቅሯን በልቦናቸው ጣዕሟን በአንደበታቸው ይዘው በጾም በጸሎት የሚማጸኗትን የጌታዬ እናት የፈጣሪ እናት አማልጂ ብለው ደጅ የሚጠናትን ሁሉ ከልጅዋ ታደርሳቸዋለች። እርሷን ይዘው ከልጅዋ ሳይደርሱ የቀሩ የለም። እርሷን ሳይዙ ግን ከልጅዋ መድረስ አይቻልም። ወደ ልጇ ለመድረስ የእርሷን መሰላልነት መያዝ ያስፈልጋል። በእርሷ መሰላልነት ወደ ላይ ወደ ፈጣሪ ወደ እግዚአብሔር ወደ መንግስቱ እንገባለን፣ እንደርሳለን። እርሷን ይዞ ያጣጣ እርሷን ይዞ የጠፋ የለም። እሷ ካለች ያዘነው ይጽናናል። እሷ ካለች የጎደለው ይሞላል። እሷ ካለች የጠፋው ይገኛል። ስለዚህ እንደ ቅዱሳን ሐዋርያት በልቦናችን ጽላት ይዘናት ልንኖር ያስፈልጋል።